የኔ ተወዳጆች የቻናሌ ተከታታዮች እንኳን በሰላም በፍቅር ወደ ኤልሳ ቻናል መጣችሁ። ስለምትሰጡኝ አስተያየት፣ ስለምታበረታቱኝ፣ ስለሁሉም ከልብ አመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። ዛሬ ደግሞ የሰላጣ ጀርጀር ወይም ሮካ ሰላጣ እንሰራለን። የሚያስፈልጉን ነገሮች እናያለን። በጣም ቆንጆና ለጤና ጠቃሚ የሆነ ነው። አሁን ጀርጀር ያስፈልገናል፣ ሎሚ ያስፈልገናል ማለት ነው። ቲማቲም ያስፈልገናል፣ ሽንኩርት ያስፈልገናል እና የተወደዳችሁ ይሄ ደግሞ ስማቅ ይባላል። ስማቅ ያስፈልገናል። ይሄ ደግሞ የዘይቱን ፍሬ ነው፣ የወይራ ዘይት የምንለው ማለት ነው። ይሄ ደግሞ የወይራ ዘይት ነው። ይሄኛው የወይራ ዘይት፣ ይሄኛው ደግሞ የወይራ ፍሬ ነው እና እንዲህ በአማረ መልኩ ከትፈን መተናል። የተወደዳችሁ ስሩ፣ ሞክሩት። ቀለል ያለ ነው። ሽንኩርታችንንም እንዲህ በአማረ መልኩ ከትፈን አዘጋጅተናል። በጣም በእውነት በጣም ለጤና ጥሩ ጠቃሚ ነው። ጣዕሙም ቆንጆ ነው። ጊዜም አይፈጅም፣ ቶሎ የሚያልቅ ነው እና ሞክሩትና አስተያየታችሁን እፈልጋለሁ። አብራችሁ ስለሆናችሁ ስለምትከታተሉኝ ከልብ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ይሄንንም እንግዲህ ያው ከትፈን ፍሬውን አጥተን አለ። ይሄም ስማቅ ነው። ይህ አምሯል። እንግዲህ ቆንጆ ሆኗል። ያው ሲያምር ይሁት እስኪ እና የተወደዳችሁ የቻናሌ ተከታታዮች እመመክራችሁ ስሩና ሞክሩት። በእውነት ስሩና ሞክሩት። በጣም ቆንጆ እና ኸያርም ወይም ካከምበርም ማድረግ ትችላላችሁ። የርማንም ፍሬ ካለ ያው እኔ ባለው ነው የሰራሁትና ካለም ደግሞ በጣም ቆንጆ ነው። እሱንም አድርጋችሁ ሞክሩት። የሚወደድ ሰላጣ ነው። አሁን እንግዲህ ወደ መቀላቀሉ እንገባለን። ጨው እናረጋለን። በሚበቃው መጠን ሎሚያችንን እንጨምቃለን። የሚበቃውን ያህል ያው እኔ ሁሉንም አልሰራሁም፣ ቀንሼ ነው የሰራሁት። ያው ዘይቱናችንን አድርገናል፣ ወይም የወይራ ዘይት ነው እኛ የምንለው እና በዚህ መልኩ ቀላቀልና ወደ ሳህናችን እንገለብጣለን። የተወደዳችሁ የቻናሌ ተከታታዮች አብራችሁ ስላላችሁ አመሰግናለሁ። ክብረት ይስጥልኝ። ያው እንግዲህ እንዲህ በአማረ መልኩ ቀላቅለናል። ቀለል ያለ የማያደክም ቶሎ የሚያልቅ ለጤና ጠቃሚ የሆነ ነው። ሞክሩት። ከምር የእውነቴን ነው። ሞክሩት። በጣም ቆንጆ ሰላጣ ነው። ሞክሩት፣ ትወዱታላችሁ እና በጣም ይኸው እንግዲህ በዚህ መልኩ አድርገናል። አብራችሁን ስላላችሁ አመሰግናለሁ። ተጋበዙልኝ። እንደምን ዋላችሁ? እግዚአብሔር ይመስገን። ዛሬ የምንሰራው ጀርሽ እንሰራለን። ከጀርሽ ደግሞ ይሄ ስጋ ነው። ስጋ ዛሬ የምንሰራው በዚህ ሶስ ነው። በዚህ አድርገን እናደርግና ሌላ ምንም ነገር አናደርግም። ከዛ ውጤቱ እናያለን ማለት ነው። እንጀምር ነበር ምንም አያስፈልገውም። ደግሞ ብዙም ሳይጠር አንድ ጨው አያስፈልገውም። ምንም አይነት ነገር የሚያስፈልገው
በኳንት መስራት እና በጣም ትንሽ ስለው ኳንት አላቂ ያው ጌታ ይቻላል። ጨርስና መጀመሪያ